ሰላም የዚህ ቻናል ተከታታዮች እንደምንሰነበታችሁ። ዛሬ የምናየው ሌቭል ኦፍ ዲዝ ፕሪቨንሽንን እናያለን። በጥሞና እንድትከታተሉን በአክብሮት እንጋብዛችኋለን። ሰብስክራይብ ያላደረጋችሁ አዳዲስ የምንለቃችሁ እንዲደርሳችሁ ሰብስክራይብ ማድረግ ለዚህ ቻናል እንዲቀላቀሉ እንጋብዛችኋለን። ዛሬ እንግዲህ ሁሉም የሚናፍቀው ሌቭል ኦፍ ፕሪቨንሽን የምንላቸውን እንዴት አድርገን በሽታዎችን ፕሪቨንት እናደርጋቸዋለን የሚለውን አንድ ባንድ እናያለን። በሚገባችሁ መልኩ እንቀጥላለን። ዛሬ እንግዲህ ሌቭል ኦፍ ፕሪቨንሽን ሶስት አይነት ሌቭል ኦፍ ፕሪቨንሽኖች አሉት። እነዚሁም ፕራይመሪ ፕሪቨንሽን አለ፣ ሰከንዳሪ ፕሪቨንሽን ሌቭል አለ፣ ቴሪሻሪ ፕሪቨንሽን ሌቭል አለ። መልካም አንድ ባንድ ግን ስናያቸው ፕሪቨንሽን ማለት ካሁን ካለበት ሁኔታ ወደ ተለየ ወደ ፕሮግረስ ወደ ከፍተኛ የሆነ ነገር እንዳይሸጋገር ፕሪቨንት የሚያደርግ እንደማለት ነው። ፕሪቨንሽን ማለት ትሪት ማድረግ ማለት ደግሞ አሁን ያለበትን ደረጃ መፈወስ ኪውር ማድረግ ማለት ነው። ትሪትመንት ማለት ፕሪቨንሽን ግን ወደ ቀጣዩ ነገር እንዳያልፍ ማድረግ መቻል ፕሪቨንሽን እንለዋለን። አንድ ባንድ እናየዋለን። እስከ መጨረሻው ተከታተሉ። በመጀመሪያ ፕራይመሪ ፕሪቨንሽን የምንለው ምንድነው ነው? ፕራይመሪ ፕሪቨንሽን የምንለው ምንድን ነው? በዋናነት ፕራይመሪ ፕሪቨንሽን አንዳንድ መጽሐፎች ላይ ሄልዝ ፕሮሞሽን ሁሉ ያካትተዋል። ፕራይመሪ ፕሪቨንሽን የምንለው ማለት ነው። ያም ሆነ ይህ ግን ፕራይመሪ ፕሪቨንሽን ማለት ምን ማለት ነው ከተባለ ፕራይመሪ ፕሪቨንሽን ማለት ለተለያዩ ኤጀንቶቹ ወይም ቶክሲክ ለሆኑ ነገሮች አለመጋለጥ እንደማለት ነው። ኤክስፖዝድ አለመሆን መቻል። በመጀመሪያ ደረጃ ኤክስፖዝድ መሆንን ማቆም አንዱ ፕሪቨንሽን ሜትር ነው ማለት ነው። ሌላኛው ቀጣዩ ደግሞ ወደ ሰብክሊኒካል ዲዝ ፕሮግረስ እንዳይሆን ፕሪቨንት ማድረግ መቻልም አንዱ ምን ማድረግ ነው ማለት ነው? ፕራይመሪ ፕሪቨንሽን ማለት ነው። ሄልዝ ፕሮሞሽን በፕራይመሪ ፕሪቨንሽን ላይም የሚካተት ይሆናል። በዋናነት ግን ሄልዝ ፕሮሞሽን ከፕራይመሪ ፕሪቨንሽን በፊት ነው የምናገኘው። አንዳንድ መጽሐፎች ጋር እዚህ ጋር እንደምታዩት በፕራይመሪ ፕሪቨንሽን ላይ ያካትተዋል። ነገር ግን በዋናነት ሄልዝ ፕሮሞሽን ከፕራይመሪ ፕሪቨንሽን ነው በፊት ነው የሚገኘው። ሄልዝ ፕሮሞሽን የምንለው ኦቨርኦል ዌልቢንጋችንን የሚያስጠብቅልን አንዱ የጤና ማስጠበቂያ ዘዴ ነው ማለት ነው። አንድ ባንድ ስናይ ፕራይመሪ ፕሪቨንሽን አክሽን ቴክ ፕሪየር ቱ ባዮሎጂካል ኦንሴት ኦፍ ዲዝ ይለናል። ባዮሎጂካል ኦንሴት ኦፍ ዲዝ ማለት ምን ማለት ነው ከተባለ ሰብ ክሊኒካል ዲዝ ማለት ነው። ባዮሎጂካል ኦንሴት ኦፍ ዲዝ ማለት ወይም ደግሞ አሲምፕቶማቲክ ዲዝ ማለት ነው። አሲምፕቶማቲክ የሆነ ዲዝ ባዮሎጂካል ኦንሴት ኦፍ ዲዝ ይባላል ማለት ነው። ስለዚህ እዛ ከመረሱ በፊት ወይም ባዮሎጂካል ኦንሴት ላይ ከመረሱ በፊት ወይም ደግሞ ሰብ ክሊኒካል ዲዝ ላይ ከመረሱ በፊት እንዳይደርስ ፕሪቨንት የምናደርግበት ዘዴ ምን ተብሎ ይጠራል? ፕራይመሪ ፕሪቨንሽን ይባላል። አንድ ሰው ለምሳሌ ኮንታሚኔትድ ለሆነ ውሃ ወይም ደግሞ ኮንታሚኔትድ ለሆነ ምግብ ከተጋለጠ በኋላ ኢንፌክትድ እንዳይሆን ወይም ደግሞ ሰብ ክሊኒካል ዲዝ እንዳይደርስበት ወይም ደግሞ ባዮሎጂካል ኦንሴት ኦፍ ዲዝ እንዳይደርስበት ወይም ደግሞ አሲምፕቶማቲክ የሆነ ዲዝ ሳይንና ሲምፕተሙን የማያሳይ ሼዲንግ የሆነ ኤጀንት ያለበት በሽታ እንዳይደርስበት መከላከል አንዱ ፕራይመሪ ፕሪቨንሽን ይባላል ማለት ነው። ስንቀጥል ዘ ኦብጀክቲቭ ሂር አር ቱ ፕሮሞት ሄልዝ ይለናል። ፕሪቨንት ኤክስፖዠር፣ ፕሪቨንት ኦከራንስ ኦፍ ዲዝ ያ ማለትም ሰብ ክሊኒካል ማለት ነው። ወይም ደግሞ ፍሪ ፍሮም ኢንፌክትድ ማለት ነው። አንድ ሰው ኢንፌክትድ ሆነ ማለት ሰብ ክሊኒካል ሆነ ዲዝ ደረሰበት ማለት ነው። ወይም ደግሞ ባዮሎጂካል ኦንሴት ኦፍ ዲዝ። እነዚህ ተርሞች ተመሳሳይ ናቸው። ባዮሎጂካል ኦንሴት ኦፍ ዲዝ፣ ፍሪ ፍሮም ኢንፌክትድ፣ ሰብ ክሊኒካል ዲዝ ኤንድ ፕሪቨንት ኦፍ ባዮሎጂካል ኦንሴት ኦፍ ዲዝ። እነዚህ ተመሳሳይ ናቸው ማለት ነው። አንድ ሰው ለኮንታሚኔትድ ዋተር ወይም ኮንታሚኔትድ ፉድ ኤክስፖዝ እንዳይሆን መከላከል። ይሄንኛው ፕሮሞት ሄልዝ የምንለው ሄልዝ ፕሮሞሽንን በፕራይመሪ ፕሪቨንሽን ላይ ስላካተተው ነው።
ሌላኛው ባዮሎጂካል ኦንሴት ኦፍ ወደ ኤክስፖዝድ የሆነ ሰው ለኮንታሚኔትድ ውሃና ለኮንታሚኔትድ ምግብ ኤክስፖዝድ የሆነ ሰው ወደ ሰብክሊኒካል ዲዞች ወደ እነዚህ ወደ ባዮሎጂካል ኦንሴት ኦፍ ዲዝ ፕሮግረስ እንዳያደርግ የምንጠብቅበት የፕሪቨንሽን ሜትድ ፕራይመሪ ፕሪቨንሽን ሌቭል ይባላል ማለት ነው። በዋናነት ሄልዝ ፕሮሞሽን ማለት ምን ማለት ነው? ሄልዝ ፕሮሞሽን ማለት ሄልዝ ኤዱኬሽን በማስተማር ማለት ነው። ሄልዝ ኤዱኬሽን አንድ ሀሳብ ልንገራችሁ። ሄልዝ ፕሮሞሽን እና ፕራይመሪ ሌቭል ፕሪቨንሽን ልዩነታቸው ምንድን ነው የሚለው። ሄልዝ ፕሮሞሽን ማለት እንግዲህ ሄልዝ ኤዱኬሽን ስናስተምር ስለ ጤንነት ስናስተምር ለስፔሲፊክ ዲዝ አይደለም የምናስተምረው፣ ኦቨርኦል ዌልቢንግ ነው፣ ስለ ሁሉም ጤንነት ነው። አሁን ለምሳሌ አንድ ሰው ኤክሰርሳይዝ ስሩ ጤንነታችሁ እንዲጠበቅ የዳበረ እንዲሆን ብለን ኤዱኬሽን ስንሰጥ ትምህርት ስንሰጥ ኦቨርኦል ሄልዝ ነው እንጂ ለስፔሲፊክ ዲዝ ብቻ አይደለም። ሄልዝ ፕሮሞሽን የምንለው ለኦቨርኦል ዌልቢንግ ነው፣ ለሁሉም ጤንነት ነው። ፕራይመሪ ፕሪቬንሽን ግን ለምሳሌ ለማላሪያን ፕሪቨንት ማድረግ ነው። ምንን ማለትም ማላሪያን ፕሪቨንት ለማድረግ ስለ ሞስኪቶ ለማላሪያ ምክንያት ናት አይደለ? ስለዚህ ሞስኪቶን ለመከላከል አጎበር የምንለው አለ። አጎበር ስናደርግ ከማላሪያ እንጠበቃለን ማለት ነው። ስለዚህ ይህን አይነት ፕሪቬንሽን ፕራይመሪ ፕሪቬንሽን የምንለው ዋናነት ለስፔሲፊክ ዲዝ ነው። አብዛኛውን ጊዜ የምንጠቀመው ለስፔሲፊክ ዲዝ ነው። ሄልዝ ፕሮሞሽን የምንለው ግን በዋናነት ለኦቨርኦል ዌልቢንግ ነው። አንድ ሰው ላይፍ ስታይሉን ቼንጅ ሲያደርግ፣ ቢሄቪየሩን ቼንጅ ሲያደርግ ጤንነቱን እንዲጠብቅ ኦቨርኦል ጤንነት ለስፔሲፊክ ብቻ ያልሆነ ነው ሄልዝ ፕሮሞሽን ማለት። ዋናነት ይሄ ነው ልዩነታቸው። ለምሳሌ ፕራይመሪ ፕሪቬንሽን የምንለው ለተለያዩ ነገሮች ኤክስፖዝድ እንዳይሆን መጠበቅ ነው ብለናል። የመጀመሪያው ጥቅሙ ለምሳሌ ሴፍ ዋተር እንዲጠጣ ማድረግ አለብን። ለምን ኤክስፖዝድ እንዳይሆን ለዋተር ቦርን ዲዝ ለምሳሌ ታይፎይድ የመሳሰሉት በሽታዎች እነ ኮሌራ እነዚህ የመሳሰሉት ነገሮች ዋተር ቦርን ዲዞች እንዳይዙት ለነዚህ ኤክስፖዝድ እንዳይሆን ፕሪቨንት እናደርገዋለን። ሌላው ኤክስክሬታ ዲስፖዛል የምንለው ነው። ይሄ ደግሞ ፌካል ኦራል ዲዝ ነው። በምንመገብበት ሰዓት ሽንት ቤት ከተጠቀምን በኋላ ምግብ ስንመገብ በእጃችን የሆነ ነገር ጽዳጅ ነገር ካለ በአፋችን እንዳይገባና እኛን ኤክስፖዝድ እንዳንሆን የምናደርግበት ዘዴም አንዱ ፕራይሜሪ ፕሪቬንሽን ተብሎ ይጠራል ማለት ነው። ሌላኛው ደግሞ ቬክተር ኮንትሮል የምንለው ነው። ቬክተር ኮንትሮል የምንለው ደግሞ ቬክተር ቦርን ዲዞችን ፕሪቨንት ለማድረግ ማለት ነው። ፎር ኤግዛምፕል ቤድኔት ቱ ኮንትሮል አኖፊሎ ሞስኪቶ ፎር ኤግዛምፕል አጎበር የምንለውን ባልጋችን ላይ የምንጠቀመው አኖፊሎ ሞስኪቶን ምን ለማድረግ ነው? ከአኖፊሎ ሞስኪቶ ፕሪቨንት ለመሆን ነው፣ ወይም ደግሞ ኤክስፖዝድ እንዳንሆን ነው። ኤክስፖዝድ አልሆንም ማለት ኢንፌክትድ አንሆንም ማለት ነው። ስለዚህ ኤክስፖዠሩን ለመቀነስ ለተለያዩ ኤጀንቶች ወይም ደግሞ ለተለያዩ ቶክሲክ ነገሮች ራሳችንን ኤክስፖዝድ አለማድረግ መቻል ፕራይመሪ ፕሪቬንሽን ይባላል። ሄልዝ ፕሮሞሽን ማለት ደግሞ ያለንን ጤንነት ኦቨርኦል ዌልቢንግ ለማስጠበቅ የምንሰጠው ምክር ኤዱኬሽን ሄልዝ ፕሮሞሽን እንለዋለን ማለት ነው። ሌላው ኮንሲስተንት ዩዝ ኦፍ ኮንዶም ፎር ሴክሹዋል ትራንስሚትድ ኢንፌክሽን የምንለው ነው። ለምሳሌ ለሴክሹዋል ትራንስሚትድ ኢንፌክሽን ኮንዶም እንጠቀማለን አይደለ? ስለዚህ ለምሳሌ ለኤችአይቪ ኤድስ እንዳንጋለጥ ኤክስፖዝድ ለቫይረሱ እንዳንጋለጥ በመጀመሪያ ለቫይረሱ እንዳንጋለጥ ይህን ኮንዶም እንጠቀማለን። ይህ ኤክስፖዠር ፕሪቨንሽን ስንተኛ ሌቭል ነው ማለት ነው? ፕራይሜሪ ሌቭል ኦፍ ፕሪቨንሽን ተብሎ ይጠራል። ፕራይሜሪ ሌቭል። ሌላው ፕሪቨንሽን ኦፍ ዲዝ ኦከራንስ ይለናል። ፕሪቨንሽን ኦፍ ዲዝ ኦከራንስ የምንለው በፕራይሜሪ ፕሪቨንሽን ሌቭል ላይ ባዮሎጂካል ኦንሴት ኦፍ ዲዝን ነው፣ ወይም ደግሞ ሰብ ክሊኒካል ዲዝን ነው።
ሰብክሊኒካል ዲዝ ወይም ደግሞ ባዮሎጂካል ኦንሴት ዲዝ ኦከር እንዳይሆን ፕሪቨንት ማድረግ ፕራይሜሪ ፕሪቨንሽን ሌቭል እንለዋለን። ፎር ኤግዛምፕል ኢሚዩናይዜሽን ፎር ቫክሲን ፕሪቨንቴብል ዲዝ ብለን የምንጠራው ማለት ነው። አሁን ለምሳሌ አንድ ሰው የተበከለ ምግብ ወይንም ደግሞ የተበከለ ውሃ ከተመገበ ወይም ከጠጣ በኋላ ኤክስፖዝድ ከሆነ በኋላ ለተበከለ ምግብ ለተለያዩ ባክቴሪያዎች ለተለያዩ ቫይረሶቹ ኤክስፖዝድ ከሆነ በኋላ ይህ ኤክስፖዝድ የሆነ ሰው ባዮሎጂካል ኦንሴት ኦፍ ዲዝ ወይም ደግሞ ሰብ ክሊኒካል ዲዝ የተባለ ደግሞ ሳይንና ሲምፕተም የማያሳይ በሽታ ኦከር እንዳያደርግበት ፕሪቨንት ማድረግ መቻል አንዱ የፕራይመሪ ፕሪቨንሽን ሌቭል ሮል ነው ማለት ነው። ፎር ኤግዛምፕል ሄልዝ ኤዱኬሽን የምንለው ሄልዝ ፕሮሞሽን እዚህ እዩት። ሄልዝ ፕሮሞሽን የምንለው አንዱ ሄልዝ ኤዱኬሽን ለማህበረሰቡ ትምህርት መስጠት ለስፔሲፊክ ዲዝ አይደለም፣ ግን እንዴት አድርገው ፎር ኤግዛምፕል ኤክሰርሳይዝ መስራት ለስፔሲፊክ ዲዝ ብቻ አይደለም የሚጠቅመው። ኤክሰርሳይዝ ስሩ ብዬ ባስተምር ለአንድ ስፔሲፊክ ዲዝ ብቻ አይደለም የሚጠቅመው፣ ለኦቨርኦል ዌልቢንግ ነው የሚጠቅመው። ስለዚህ ሄልዝ ኤዱኬሽን መስጠት አንዱ ሄልዝ ፕሮሞሽን እንለዋለን ማለት ነው። ፕራይመሪ ፕሪቨንሽን ፎር ኤግዛምፕል ቫክሲን መስጠት ነው። ክትባት መስጠት ማለት ነው። ክትባት መስጠት አንድ ሰው ለኮንታሚኔትድ ምግብ ወይም ኮንታሚኔትድ ዋተር ከጠጣና ከተመገበ በኋላ ኤክስፖዝድ ከሆነ በኋላ ወደ ባዮሎጂካል ኦንሴት ወይም ደግሞ ወደ ሰብ ክሊኒካል ዲዞቹ ፕሮግረስ እንዳይሆን ያ ኤክስፖዝድ የሆነ ሰው ማለት ነው ቫክሲን መስጠት ክትባት መስጠት የምንችልበት ሂደት ፕራይመሪ ሌቭል ኦፍ ፕሪቨንሽን ብለን እንጠራዋለን ማለት ነው። ለስፔሲፊክ ዲዝ ነው ፕራይመሪ ሌቭል ኦፍ ፕሪቨንሽን። ሄልዝ ፕሮሞሽን ግን ኦቨር ዌልቢንግ ነው። በቃ ፕራይመሪ ፕሪቨንሽን አሁን ለምሳሌ ቤድኔት አሁን ለምሳሌ ለምንድን ነው የሚያገለግል ከተባለ መቼም ለሴክሹዋል ትራንስሚተር ኢንፌክሽን አይደለም፣ ለማላሪያን ለመከላከል ነው። ካኖፌሎ ሞስኪቶ ይህ ፕራይመሪ ሌቭል ፕሪቨንሽን እንለዋለን። ይህንን ግን ሄልዝ ፕሮሞሽን ግን ለኦቨር ዌልቢንግ ነው። አሁን ለምሳሌ ኤክሰርሳይዝ ስሩ ብዬ ባስተምር ለሴክሹዋል ትራንስሚተር ኢንፌክሽኖች ለተለያዩ ነገሮች ሊሆን ይችላል፣ ሜንታል ስትረስ ሊሆን ይችላል። ለተለያዩ ነገሮች ሁሉ ኤክሰርሳይዝ መስራት ያገለግላል ማለት ነው። ሄልዝ ፕሮሞሽን ጀነራል ነው። ፕራይመሪ ፕሪቨንሽን ግን በዋናነት ስፔሲፊክ ነው፣ በዋናነት ማለት ነው። ወደ ቀጣይ ስናልፍ ዋት ኢዝ ሰከንዳሪ ፕሪቨንሽን ሌቭል ነው። ሰከንዳሪ ፕሪቨንሽን ሌቭል ኢንተርቬንሽን ዊች አክት አፍተር ዘ ባዮሎጂካል ኦንሴት ኦፍ ዲዝ። ባዮሎጂካል ኦንሴት ኦፍ ዲዝ ማለት ዊዛውት ሳይን ኤንድ ሲምፕተም ዲዝ የሆነ ወይም ደግሞ ሰብ ክሊኒካል ዲዝ የሆነ ማለት ነው። በት ቢፎር ፐርማነንት ዳሜጅ ሴት ኢን ይለናል። ፐርማነንት ዳሜጅ ሴት ወይም ደግሞ ሴቨር የሆነ ዲዝ ከመከሰቱ በፊት እንዳይከሰት ፕሪቨንት ማድረግ መቻል ነው። አስተዋላችሁ አይደለ? ሰከንዳሪ ፕሪቨንሽን ማለት ፐርማነንት የሆነ ዳሜጅ እንዳይኖር ማለት ነው። ፐርማነንትሊ ዳሜጅ ለምሳሌ ፐርማነንትሊ ዳሜጅ የምንለው እግሩ እንዳይቆም መቆመጥ ፐርማነንት ነው አይደለ? እግሩ መቼም መተካት አይቻልም ራሱን እግሩን ማለት ነው። ይህ ፐርማነንት ዳሜጅ ይላል። ይህ እንዳይከሰት የምናደርግበት ሂደት ሰከንዳሪ ፕሪቨንሽን ይባላል። ሰከንዳሪ ፕሪቨንሽን በዋናነት ጽንሰ ሀሳቡ በኦንሴት ኦፍ ዲዝ ሁለት ሀሳብ ያዙልኝ። ባዮሎጂካል ኦንሴት ኦፍ ዲዝ እና ኦንሴት ኦፍ ዲዝ ይለያያል። ባዮሎጂካል ኦንሴት ኦፍ ዲዝ ማለት ሳይንና ሲምፕተም የሌለው ማለት ነው። ኦንሴት ኦፍ ዲዝ ማለት ደግሞ ሳይንና ሲምፕተም ያለው ነው። ስለዚህ ሰከንዳሪ ፕሪቨንሽን የምንጠቀም አፍተር ባዮሎጂካል ኦንሴት ኦፍ ዲዝ ከተከሰተ በኋላ ነው። ሳይንና ሲምፕተም ከተከሰተ በኋላ ነው። ሳይንና ሲምፕተም ከተከሰተ በኋላ ወደ ኦንሴት ኦፍ ዲዝ ወይም ደግሞ ወደ ሳይንና ሲምፕተም ወዳለው በሽታ ፕሮግረስ እንዳይሆን የምንከላከልበት ዘዴ ሰከንዳሪ ፕሪቨንሽን ሌቭል ይባላል። ወይም ደግሞ ኦንሴት ኦፍ ዲዝ ሳይንና ሲምፕተም ከታየ በኋላ ደግሞ ወደ ፐርማነንት የሆነ ዲዝ ለምሳሌ ወደ እግር መቆመጥ ወደ እነዚህ ነገሮች እንዳንደርስ የምናደርግበት ሌቭል ኦፍ ፕሪቨንሽን ሰከንዳሪ ሌቭል ኦፍ ፕሪቨንሽን እንለዋለን ማለት ነው። The objective here is to stop or slow the progress of disease and to prevent permanent damage ይለናል። ምንድነው ፕሮግሬሽን ማለት ምን ማለት ነው? ፕሮግሬሽን ማለት
ባዮሎጂካል ኦንሴት ኦፍ ዲስ ከተከሰተ በኋላ ወይንም ደግሞ ሳይንና ሲምፕተም ከተከሰተ በኋላ ፕሮግረስ ሆኖ ወደ ኦንሴት ኦፍ ዲስ ወደ ሳይንና ሲምፕተም ወዳለው በሽታ ዴቨሎፕ እንዳያደርግ የምናደርግበት ፕሪቨንሽን ሌቭል ሰከንዳሪ ፕሪቨንሽን ሌቭል ይባላል። ወይም ደግሞ ይህ ሳይንና ሲምፕተም ያሳየው በሽታ ደግሞ ወደ ፐርማነንት ዳሜጅ እንዳይጓዝ ወይም ደግሞ ዴቨሎፕ እንዳያደርግ ለምሳሌ ወደ እግር መቆመጥ ወደ አባች ነገር እንዳይር የምናደርግበት ዘዴም ሰከንዳሪ ፕሪቨንሽን ሌቭል ይባላል። ኤርሊ ዲያጎናይዝ ፎር ኤግዛምፕል ኤርሊ ዲያጎናይዝ ሳይንና ሲምፕተም ከተከሰተ በኋላ ማለት ነው። ኤርሊ ዲያጎናይዝ የምናደርገው ለምሳሌ ስቴቶስኮፕ ሊሆን ይችላል። ለምሳሌ እነዚህን የመሰለ ሃርት ቢቱን አሁን ለምሳሌ ብናዳምጥበት በስቴቶስኮፕ አማካኝነት ኤርሊ ዲያጎናይዝ እንለዋለን። ትሪትመንት ኦፍ ዲዝ አለ። ለምሳሌ ዲዙ ሳይንና ሲምፕተሙ ከተከሰተ በኋላ ትሪት ለምሳሌ አንቲባዮቲኮችን በመስጠት ትሪት እናደርገዋለን ማለት ነው። ይህ ሰከንዳሪ ፕሪቨንሽን ሌቭል እንለዋለን። ሰከንዳሪ ፕሪቨንሽን ሌቭል ከፕራይመሪ ፕሪቨንሽን ሌቭል በምን ይለያል ካላችሁኝ፣ ፕራይመሪ ፕሪቨንሽን ሌቭል የሚሰጠው ባዮሎጂካል ኦንሴት ኦፍ ዲዝ እንዳይከሰት ነው። በቃ ባዮሎጂካል ኦንሴት ኦፍ ዲዝ ከመከሰቱ በፊት ባዮሎጂካል ኦንሴት ኦፍ ዲዝ እንዳይከሰት ነው። ሰከንዳሪ ፕሪቨንሽን ግን ባዮሎጂካል ኦንሴት ኦፍ ዲዝ ከተከሰተ በኋላ ይህ ባዮሎጂካል ኦንሴት ኦፍ ዲዝ ወደ ኦንሴት ኦፍ ዲዝ እንዳይሄድ እንዲሁም ደግሞ ኦንሴት ኦፍ ዲዝም በተመሳሳይ ወደ ፐርማነንት ዳሜጅ እንዳይሄድ የምናደርግበት ሌቭል ኦፍ ፕሪቨንሽን ሰከንዳሪ ፕሪቨንሽን ሌቭል ይባላል። ወደ ቀጣይ ኤርሊ ዲያጎናይዝ የምንለው ይሄንን ነው። በቃ ኤርሊ ዲያጎናይዝ አንድን ሰው ኤርሊ ዲያጎናይዝ ማድረግ በስቴቶስኮፕ አማካኝነት ኤርሊ ዲያጎናይዝ ማድረግ ለምሳሌ ይህ አንዱ ሰከንዳሪ ፕሪቨንሽን ሌቭል ነው ማለት ነው። ሌላው ቴሪሻሪ ፕሪቨንሽን ሌቭል ምንድን ነው? ቴሪሻሪ ፕሪቨንሽን ሌቭል ኢንተርቬንሽን ዊች አክት አፍተር ፐርማነንት ዳሜጅ ይለናል። አንድ ሰው እግሩ ከተቆመጠ በኋላ የምንሰጠው ትሪትመንት ቴሪሻሪ ፕሪቨንሽን ሌቭል ይባላል። ሃዝ ኢት ኤንድ ዘ ኦብጀክቲቭ ቱ ሊሚት ዘ ኢምፓክት ኦፍ ዛት ዳሜጅ ይለናል። ያን ዳሜጅ ለመቀነስ ማለት ነው። ኢምፓክቱን ያለውን በፋይናንሻል ሊሆን ይችላል፣ በስትረስ ሊሆን ይችላል፣ በኦቨርኦል በሁሉም ነገር ለምሳሌ ያው ፊዚካል አለ፣ ለምሳሌ ሳይኮሎጂካል አለ። ሳይኮሎጂካል ምክር መስጠት፣ ፊዚካል ብለን የምንጠራው እግሩ ከተቆመጠ ዌልቸር መስጠት ሊሆን ይችላል። ሶሻሊ ስቲግማ ተገሎ ከሆነ ደግሞ ከማህበረሰቡ ጋራ እንዲቀላቀል ማድረግ ይችላል። ፋይናንሻሊ ደግሞ ለምሳሌ አንዱ ሰው እግሩ ከተቆመጠ በኋላ ስራ አልሰራም ብሎ እንዳያስብ ዌልቸር በመስጠት ዌልቸሩን ከሰጠነው በኋላ ወደ ቢሮ ሄዶ ስራውን እንዲሰራ ማድረግ መቻል እና ፋይናንስ እንዲያገኝ ማድረግ መቻል ፋይናንሻልን ፋይናንሻሊ ዴቨሎፕ እንዲሆን በቃ አይደለ በፋይናንሻል ኢምፓክት እንዳይጎዳ አደረግ ነው ማለት። ፊዚካል ማለት ደግሞ ለምሳሌ እግሩ ከተጎዳ በኋላ ከተቆመጠ በኋላ ዌልቸር መስጠት ስንችል ፊዚካሊ ያንን ሰው በፊዚካሊ ኢምፓክቱን ቀነስ ነው። በፊዚካል አማካኝ እግሩ በመቆመጡ ምክንያት የሚመጣበትን ኢምፓክት ቀነስ ነው እንላለን። ሳይኮሎጂካል ብለን የምንጠራው ለምሳሌ እግሩ የተቀመጠ ሰው በጣም ስትረስ በሚሆንበት ጊዜ ካውንስል ምንድነው እንደዚህ ምናምን ብለን ምክር በምንሰጥበት ጊዜ ሳይኮሎጂካሊ ያለውን ኢምፓክቱን ቀነስ ነው እንላለን ማለት ነው። ሶሻሊ ማለት ነው ከማህበረሰቡ የተገለለን ሰው ደግሞ መቼም አልጠቅምም ብሎ የተገለለን ሰው በቃ ካውንስል በማድረግ ከማህበረሰቡ ጋር እንዲቀላቀል በማድረግ በሶሻሊ ምክንያት የሚመጣውን ኢምፓክት ሶሻሊ ስቲግማ ወይም ራሱን በማግለል ምክንያት የሚመጣውን የተለያዩ ኮምፕሊኬሽኖችን መቀነስ መቻል አንዱ ቴሪሻሪ ፕሪቨንሽን ሌቭል እንለዋለን ማለት ነው። ስትራቴጂ አት ዚስ ስቴጅ ኢን ዘ ጀነራል ሊሚቴሽን ኦፍ ዲዛቢሊቲ ብለን የምንጠራው ነው። ኤንድ ሪሃቢሊቴሽን ነው። ሪሃቢሊቴሽን ሪፈርስ ቱ ሪትሬኒንግ ኦፍ ዘ ሪሜኒንግ ፋንክሽን ፎር ዘ ማክሲማል ኢፌክቲቭነስ ይለናል። ምንድነው ሪሃቢሊቴሽን ብለን የምንጠራው? ለምሳሌ እግሩ የተቆመጠ ሰው ዌልቸር መስጠት መቻል ተግባሩን የቀደመ ተግባሩን እንዲሰራ ማድረግ ኤፌክቲቭ እንዲሆን ማድረግ መቻል ሪሃቢሊቴሽን እንለዋለን። እግሩ የተቆመጠ ሰው ዌልቸር በመስጠት ፋንክሽኑን ወይም ቀድሞ የሚሰራውን ስራ መስራት ማስቻል ሪሃቢሊቴሽን እንለዋለን። ካውንስሊንግ ሪትሮቫይራል ኢንፌክሽን ፔሽንት ዊዝ ኦብጀክቲቭ ኦፍ ሄልፒንግ ዜም ቱ ፋይንድ ዘ ዌይ ኦፍ ሪሊቪንግ ዜር ሜንታል ስትረስ ኤንድ ፋይናንሻል በርደን ኤንድ ፖዝ ባይ ኢልነስ የሚለው ነው። ቅድም ያልኳችሁ ነው። ፋይናንሻል ለምሳሌ
በተለይም እግሩ የተቆመጠ ሰው ፋይናንሺያሊ ሊጎዳ ይችላል። ማለትም ስራው ሊያቆም ይችላል። ግን ዌልቸር በመስጠት የቀደመው ስራውን ሂዶ እንዲሰራ ወደ ቢሮ ተጉዞ እንዲሰራ ማድረግ መቻል። በእግሩ ተጉዞ ነበር ሂዶ የሚሰራ ቢሮ አይደለ። አሁን ዌልቸር ስላጣ መሄድ ስለማይችል የቀረውን ፋይናንስ ወይም ወደ ንግድ ሊሆን ይችላል ዌልቸር በመስጠት ግን የተለያዩ ስራዎችን ሰርቶ ፋይናንስ እንዲሰራ ማድረግ መቻል አንዱ የተርሻሪ ሌቭል ኦፍ ፕሪቨንሽን እንለዋለን። ሜንታል ስትረስ የምንለው ሳይኮሎጂካሊ ኢምፓክቱን የገለጸ ነው። በቀደም እየገለጽ ነው። ሜንታል ስትረስ የምንለው ካውንስል በመስጠት ሳይኮሎጂካሊ ኢምፓክቱን መቀነስ መቻል ነው ማለት ነው። አንድ ባንድ ስናይ ሌቭል ኦፍ ፕሪቨንሽን የምንላቸው በዋናነት ነግሬያቸዋለሁ በፊትም። ፕራይሜሪ ሌቭል ኦፍ ፕሪቨንሽን አንዳንድ መጽሐፎች ጋር ሄልዝ ፕሮሞሽንን ያካትቷል በፕራይሜሪ ላይ ብያቸዋለሁ። ግን ዋናው ሀሳቡን መረዳታችሁ ነው የሚጠበቀው። ሄልዝ ፕሮሞሽን ማለት ለአንድ በሽታ ኮንታሚኔትድ እንዳንሆን ወይም ለተለያዩ በሽታዎች ኮንታሚኔትድ ኤክስፖዝ እንዳንሆን ማስቻል ነው። ለምሳሌ አንድ ሰው ኤክሰርሳይዝ በመስራት ለተለያዩ ባክቴሪያዎቹ እንዳይጋለጥ ኢሚኒቲ ሲስተሙን ዴቨሎፕ ማድረግ ነው። ማለትም ለተለያዩ ለኦቨርኦል ዌልቢንጉን ማስጠበቅ ነው። በቃ ለተለያዩ ነገሮች እንዳይጋለጥ ማድረግ ሄልዝ ፕሮሞሽን ይባላል። ኤዱኬሽን በመስጠት ሊሆን ይችላል። በተለያዩ ነገሮች ኤክሰርሳይዝ እንዲሰራ በማድረግ ለተለያዩ ኢሚኒቲ ስታተሱን መገንባት መቻል ነው። ለተለያዩ በሽታዎች እንዳይጋለጥ ማለት ነው። ፕሪቨንሽን ኦፍ ኤክስፖዠር ብለን እንጠራዋለን። ሄልዝ ፕሮሞሽን ከኤክስፖዝ እንዳይሆን ማድረግ መቻል ነው። ሌላው ፕሪቨንሽን ኦፍ ባዮሎጂካል ኦንሴት ኦፍ ዲዝ። ይሄ ባዮሎጂካል ኦንሴት ኦፍ ዲዝ ለማለት ነው። ምንድነው? አንድ ሰው ኤክስፖዝድ፣ ለምሳሌ አንድ ሰው ኮንታሚኔትድ ለሆነ ምግብና መጠጥ ኤክስፖዝድ ከሆነ በኋላ ይህ ኤክስፖዝድ የሆነው ነገር ወደ ባዮሎጂካል ኦንሴት እንዳይመጣ ማድረግ መቻል ነው። ወደ ባዮሎጂካል ኦንሴት ዴቨሎፕ እንዳያደርግ ወደ ኢንፌክትድ ወደ ሰብክሊኒካል ወይም ደግሞ ሳይንና ሲምፕተም ወደ ሌለው በሽታ ዴቨሎፕ እንዳያደርግ የምንከላከልበት ወይም ፕሪቨንት የምናደርግበት ሌቭል ፕራይሜሪ ሌቭል ኦፍ ፕሪቨንሽን እንለዋለን ማለት ነው። ሰከንዳሪ ፕሪቨንሽን ብለን የምንጠራቸው ሁለት ነገሮችን መያዝ አለባችሁ። ባዮሎጂካል ኦንሴት ኦፍ ዲዝ ከተከሰተ በኋላ ነው ሰከንዳሪ ፕሪቨንሽን ሌቭልን የምንጠቀመው። ባዮሎጂካል ኦንሴት ኦፍ ሳይንና ሲምፕተም የማያሳይ በሽታ ማለት ነው። ስለዚህ ሳይንና ሲምፕተም የማያሳይ በሽታ ከተከሰተ በኋላ ኤርሊ ዲቴክሽን ማድረግ። ኤርሊ ዲቴክሽን ማለት በስክሪኒንግ አማካኝነት ማለት ነው። ኤንድ ትሪትመንት ወይም ፕሪቨንሽን ኦፍ ክሊኒካል ኦንሴት ወይም ባዮሎጂካል ኦንሴቱን ቶሎ ብለን ትሪት ማድረግ፣ ስክሪን በማድረግ ኤርሊ ዲቴክት በማድረግ ባዮሎጂካል ኦንሴቱን ትሪት በማድረግ ወደ ክሊኒካል ኦንሴት ዴቨሎፕ እንዳያደርግ መቻል አንዱ ሰከንዳሪ ፕሪቨንሽን ሌቭል ላይ ነው ማለት ነው ያለ ነው። ይህ በምንድን ነው? በስክሪኒንግ ውስጥ ነው የሚካተተው ይች ማለት ናት። ስክሪኒንግ በማድረግ ባዮሎጂካል ሳይንና ሲምፕተም የሌለውን በሽታ ስክሪን በማድረግ ወይም ደግሞ ኤርሊ ዲቴክት በማድረግ ትሪት ማድረግ ማለት ነው። ወደ ምን እንዳያደርግ? ወደ ክሊኒካል ኦንሴት፣ ባዮሎጂካል ኦንሴት ወደ ክሊኒካል ኦንሴት እንዳያደርግ። ሌላኛው ኤርሊ ትሪትመንት ነው። ኤርሊ ትሪትመንት ፕሪቨንሽን ኦፍ ፐርማነንት ዳሜጅ። በሽታው ካደገ በኋላ ማለትም በሽታ ሳይንና ሲምፕተም ካሳየ በኋላ ወደ ፐርማነንት ዳሜጅ እንዳያደርግ። ለምሳሌ ለእግር መቆመጥ የሚያደርሱ የተለያዩ በሽታዎች አሉ አይደለ? ለእግር መቆመጥ የሚያደርሱ። ስለዚህ ለእግር መቆመጥ እንዳያደርሱ ፕሪቨንት ማድረግ ማለት ነው። እነዛን በሽታዎችን ኤርሊ ትሪትመንት ማድረግ፣ እግራችን እንዳይቆመጥ መከላከል ማለት ነው። ወደ ፐርማነንት ዳሜጅ እንዳንሄድ ማለት ነው። ቴሪሻሪ ፕሪቨንሽን ማለት ደግሞ እግሩ ከተቆመጠ በኋላ የምናደርገው ትሪትመንት ነው። እግሩ ከተቆመጠ በኋላ የምናደርገው ትሪትመንት ነው ማለት ነው። ፐርማነንት ዳሜጅ ከተከሰተ በኋላ ለምሳሌ ስትረስ፣ ሜንታል ስትረስ ሊሆን ይችላል፣ ፋይናንሻል ዳሜጅ ሊሆን ይችላል፣ የተለያዩ ነገሮች አሉ ማለት ነው። ስለዚህ እነዛን ሊሚት ማድረግ፣ ዲዜቢሊቲውን ሊሚት ለማድረግ ለምሳሌ አንድ ሰው እግሩ ከተቆመጠ በኋላ ዲዜብል ሆነ እንላለን አይደለ? ይሄንን ዲዜቢሊቲውን ሊሚት ማድረግ እንችላለን። እንዴት አድርገን ሊሚት ማድረግ እንችላለን ብትሉኝ፣ ዌልቸር በመስጠት መንቀሳቀስ ማስቻል አንዱ ሊሚቴሽን ኦፍ ዲዜቢሊቲ ነው። ይህ ፕሪቨንሽን ሌቭል ደግሞ ቴሪሻሪ ፕሪቨንሽን ሌቭል ነው። እንግዲህ አንድ ሰው ሳይኮሎጂካሊ ከተጎዳ ያም አልፎ ለሞት ይዳረጋል አይደለ?
ፐርማነንትሊ ዳሜጅ አሁን እግሩ የተቆመጠ ሰው ሳይኮሎጂካሊ ትንሽ ይጎዳል አይደለም። ሳይኮሎጂካሊ መጎዳቱ ደግሞ ለሞትም የሚያደርሰው ሁኔታ ሊደርስ ይችላል። ስለዚህ ይህንን መከላከል አንዱ ቴርሻሪ ሌቭል ነው። በቃ ፐርማነንት ዳሜጁ ሳይኮሎጂካሊ ፋይናንሻሊ ሊሆን ይችላል። የተለያዩ ነገሮችን የሚያመጣውን ነገር መቀነስ መቻል ማለት ነው። ሪሃብሊቴሽን ማለት ዌልቸር ቅድም ገልጬላችኋለሁ በፊት እንደገለጽኩላችሁ ነው። ይህን ማስጠቀም ነው። ፕሪቨንሽን ኦፍ ዲተሪዮሬሽን ኢን ኳሊቲ ኦፍ ላይፍ ማለትም እንደቀደመው ኳሊቲ ኦፍ ላይፉ እንዲቀጥል ማስቻል ነው። በቃ ራሱን ከሌሎች ዝቅ አድርጎ ኢንፌሪዮሪቲ እንዳይሰማው ማድረግ መቻል፣ ኳሊቲ ኦፍ ላይፉን እንዲጠብቅ ማድረግ መቻል ነው ማለት ነው። ስለዚህ እንዳጠቃላይ ስንሰጣችሁ ፕራይመሪ ፕሪቨንሽን የምንለው አንደኛ ኤክስፖዝድ እንዳይሆን ማድረግ ነው። ሁለተኛ ደግሞ ባዮሎጂካል ኦንሴት ኦፍ ዲዝ ኤክስፖዝድ ከሆነ ባዮሎጂካል ኦንሴት ኦፍ ዲዝ እንዳይከሰት ማስቻል ፕራይመሪ ፕሪቨንሽን እንላለን ማለት ነው። ሰከንዳሪ ፕሪቨንሽን ሌቭል ማለት ደግሞ ባዮሎጂካል ኦንሴት ከተከሰተ በኋላ ወደ ክሊኒካል ኦንሴት ኦፍ ዲዝ እንዳያድግ ማድረግ ነው። ሌላኛው ደግሞ ወደ ፐርማነንት ዳሜጅ እንዳያድግ በማድረግ ሰከንዳሪ ፕሪቨንሽን እንለዋለን። ቴርሻሪ ፕሪቨንሽን ማለት ደግሞ ፋይናንሻሊ ሊሆን ይችላል፣ ሳይኮሎጂካሊ ትሪት ማድረግ መቻል ነው ማለት ነው። ይህን ይመስላል። ለምሳሌ HIV ኤድስን ማየት እንችላለን። አሰን ኤግዛምፕል ፕራይመሪ ፕሪቨንሽኑ ምን ይመስላል? ፕራይመሪ ፕሪቨንሽኑ የኤችአይቪ ኤድስ ፕሮሞቲንግ አዌርነስ ኦፍ ሰልፍ ፕሮቴክቲንግ ሜዥር አጌንስት ኤችአይቪ ኤድስ ምንድነው? ኤችአይቪ ኤድስ እንዳይዛቸው ምን እውቅና መስጠት ማለት ነው። ይህ ፕሮሞሽን ሄልዝ ፕሮሞሽን ያልነው ማለት ነው። ሰልፍ ፕሮቴክቲንግ ማለት ነው። ሰልፍ ፕሮቴክቲንግ ሜዥር አጌንስት ኤችአይቪ ኤድስ እውቅና መስጠት ፕራይመሪ ፕሪቨንሽን ላይ እንለዋለን ማለት ነው። በዋናነት ይሄኛው ፕራይመሪ ፕሪቨንሽን ነው። ሌላኛው ኮንሲስተንት ኮንዶም ዩዝ ነው። ኮንዶምን እንዲጠቀሙ ማድረግ ነው። ይህ ፕራይመሪ ፕሪቨንሽን እንለዋለን። ግን ሄልዝ ፕሮሞሽን ብለን የሚጠራው ግን ኦቨርኦል ዌልቢንግ ነው። ፕራይመሪ ፕሪቨንሽን ብለን የሚጠራው ግን ኮንዶም እንዲጠቀም ማድረጋችን ለኤችአይቪ ኤድስ እንዳይጠቀም ማድረግ ነው። መቼም ኮንዶም መጠቀሙ ለኮሌራ መከላከያነት አይደለም አይደል? ለስፔሲፊክ ዶዝ ከሆነ ፕራይመሪ ፕሪቨንሽን እንለዋለን በዋናነት። ሌላኛው ደግሞ ኦቨርኦል ዌልቢንጉን ለሁሉም ጤንነቱን ማስጠበቅ ደግሞ ሄልዝ ፕሮሞሽን እንለዋለን ማለት ነው። ዜን ሰከንዳሪ ፕሪቨንሽን ብለን የሚጠራው ደግሞ ሜዲካል ፎሎ አፕ ኦፍ ኤችአይቪ ፖዚቲቭ ኢንዲቪጁዋል ሶ አስ ቱ ኢኔብል ዘ ኤርሊ ዲቴክሽን ኤንድ ትሪትመንት ኦፍ ኦፖርቹኒቲ ኢንፌክሽን አሶሺየትድ ዊዝ ኢሚዩኖሰፕሬሽን ኮዝድ ባይ ዘ ቫይረስ ይለናል። ምንድነው ኤችአይቪ ፖዚቲቭ አንድ ሰው ፕራይመሪ ፕሪቨንሽን ማለት ኤችአይቪ ፖዚቲቭ እንዳይሆን መከላከል ነው። ኤችአይቪ እንዳይዘው ሰውን መከላከል ነው። ሰከንዳሪ ፕሪቨንሽን ኮንደም በመስጠት ማለት ነው። ሰከንዳሪ ፕሪቨንሽን ግን ኤችአይቪ ከያዘ በኋላ ወደ ፐርማነንት ወደሆነ ነገር ለምሳሌ ኢሚዩኒቲ ስታተሱ ይቀንሳል አይደለ? ኤችአይቪ ፖዚቲቭ የያዘ ሰው ኤችአይቪ ኢሚዩኒቲ ስታተሱ ከቀነሰ በኋላ ደግሞ ለተለያዩ ኮምፕሊኬብል ለተለያዩ ዲዞቹ ይጋለጣል ማለት ነው። ለተለያዩ ኮምፕሊኬሽኑ ይሰፋበታል። ይህ እንዳይሰፋ ኢሚዩኒቲ ስታተሱን እንዳይቀንስ ለተለያዩ ኮምፕሊኬሽን እንዳይከሰትበት የምናደርግበት ሂደት ደግሞ ሰከንዳሪ ፕሪቨንሽን እንለዋለን። ገባችሁ ብዬ አስባለሁ። ቴርሻሪ ፕሪቨንሽን ብለን የምንጠራው ደግሞ ለምሳሌ ካውንስሊንግ ሪስፓይራቶሪ ቫይራል ኢንፌክሽን ፔሽንት ዊዝ ዘ ኦብጀክቲቭ ኦፍ ሄልፒንግ ዜም ቱ ፋይንድ ዘ ዌይ ኦፍ ሪሊቪንግ ዜር ሜንታል ስትረስ ኤንድ ፋይናንሻል በርደን ኢምፖዝድ ባይ ዘ ኢልነስ። ምንድነው? አንድ ሰው ከተጎዳ በኋላ ፋይናንሻሊ ጥገኛ እንዳይሆን እንዲሰራ ማድረግ መቻል፣ የሚሰራበትን መንገድ ማመቻቸት ነው። ለምሳሌ ፎቅ ላይ ተሰቅሎ የሚሰራ ተዝቀደም ከሆነ በጤንነቱ እግሩ ሳይቆመጥ አሁን ግን ግራውንድ ላይ ሆኖ እንዲሰራ ማድረግ መቻል እና ፋይናንስ እንዲያገኝ ማስቻል አንዱ ከፋይናንሻል በርደን አወጣ ነው ብለን እንጠራዋለን። ሜንታል ስትረስ ደግሞ ከተጎዳ በኋላ ሜንታሊ ስትረስ የሚሆን ከሆነ ካውንስሊንግ በመስጠት ከዚህ ሜንታል ስትረስ ማዳን ሪሊቪንግ ኦፍ ሜንታል ስትረስ ይባላል። ይህ ፕሪቨንሽን ሌቭል ቴርሻሪ ፕሪቨንሽን ሌቭል እንለዋለን ማለት ነው። ቴርሻሪ ፕሪቨንሽን ሌቭል ተመልከቱት። ዌልቸር ተጠቅሞ ታዩታላችሁ አይደለም? ድሮ ተጉዞ የሚሰራውን ስራ አሁንም ዌልቸር በመስጠት ተጉዞ እንዲሰራ ማድረግ ሪሃቢሊቴሽን ኬር እንለዋለን ማለት ነው። ተመልከቱት።
ይህን አይነት ነው ቴርሻሪ ሌቭል ኦፍ ፕሪቨንሽን የምንለው። እዚሁ ጋር ፕሪቨንሽን ሌቭል፣ ፕራይመሪ ፕሪቨንሽን ሌቭል እና ፕሮሞሽን እንደገለጽኩላችሁ በቴብል አስቀምጭላችኋለሁ። አንድ ባንድ እንድታዩት ጋብዛችኋለሁ። ሄልዝ ፕሮሞሽን ማለት ዚስ ኢዝ ዘ ብሮድ ኮንሴፕት ኦፍ ኢምፕሩቭ ኦቨርኦል ሄልዝ ኤንድ ዌልቢንግ ኦፍ ኦፍን ስሩ ኢምፓወርመንት፣ ኤዱኬሽን፣ ቢሄቪየራል ቼንጅ ማለትም ሰዎች ያላቸውን ላይፍ ስታይላቸውን ቢሄቪየራቸውን በመቀነስ በማስተማር ሊሆን ይችላል። ኢምፓወርመንት ለሁሉም ኃላፊነትን ስለ ጤንነታቸው ኃላፊነት መስጠት ማለት ነው። ማለትም ኤክሰርሳይዝ እንዲሰሩ ሁሉንም ኃላፊነት ኢምፓወር ማድረግ ማለት ነው። ኃላፊነትን መስጠት፣ ኤክሰርሳይዝ እንዲሰሩ፣ ኤዱኬት ማስተማር፣ ላይፍ ስታይላቸውን ቼንጅ ማድረግ ከቀደመ ባህላዊ ነገር አንዳንድ ነገሮች አሉ። ኦቨርኦል ዌልቢንጋቸውን ሁሉም ጤንነታቸውን ያማከለ እንዲይዙ፣ ኢሚዩኒቲ ስታተሳቸው ከፍ እንዲል ማለት ነው። ለተለያዩ ባክቴሪያዎች ኤክስፖዝድ እንዳይሆኑ ለሁሉም ነገር ስፔሲፊክ ለሆነ ነገር ብቻ ሳይሆን ለሁሉም ነገር እንዳጠቃላይ ማለት ነው። ማስተማር ሄልዝ ኤዱኬሽን አንዱ ሄልዝ ፕሮሞሽን ነው ማለት ነው። በቃ ስለ ሁሉም ነገር ለስፔሲፊክ ለሆነ ነገር አይደለም ይህን ሄልዝ ፕሮሞሽን የምንጠቀመው ማለት ነው። ሌላኛው ፕሪቨንሽን ኦፍ ኤክስፖዠር ነው። ፕሪቨንሽን ኦፍ ኤክስፖዠር ማለት ለተለያዩ ኮንታሚኔተር ለሆነ ነገር ለምሳሌ ምን ልበላችሁ አኖፌሎስ ኩቴ የምንላት ለምሳሌ አንድ ነገር ልንገራችሁ። አኖፌሎስ ኩቴ የምንላት ለእሷ ኤክስፖዝድ እንዳንሆን አጎበር አልጋችን ላይ እንጠቀማለን አይደለ? ስለዚህ ፕሪቨንሽን ኦፍ ኤክስፖዠር ለማድረግ አጎበር መጠቀማችን፣ ቤድኔት መጠቀማችን ለአኖፌሎስ ሞስኪቶ ኤክስፖዝድ እንዳንሆን የሚያደርግ ሂደት ፕራይመሪ ፕሪቨንሽን እንለዋለን። ይህን ያዙልኝ። ሌላኛው ፕሮቪዥን ኦፍ ሴፍ ዋተር ፎር ዋተር ቦርን ዲዝ ነው። ፕራይመሪ ፕሪቨንሽን ነው። አሁንም ይህም ዋተር ቦርን ዲዝ ብለን የሚጠራው ስፔሲፊክ ዲዝ ነው አይደል? ስፔሲፊካሊ ፕሪቨንት ዘ ዲዝ ላይክ ኮሌራ ወይም ደግሞ ታይፎይድ ባይ ኤሊሚኔቲንግ ሶርስ ኦፍ ኢንፌክሽን ይለናል። ምንድነው ኮሌራ እና ታይፎይድ የተባሉ ስፔሲፊክ ዲዞቹ ከነዚህ ለመከላከል ሴፍ የሆነ ዋተር መጠጣት አለብን። ሰውን ሴፍ የሆነ ዋተር እንዲጠጡ ዋተር ቦርን ዲዝ ያም ታይፎይድ እና የተለያዩ ኮሌራዎች እንዳይዛቸው ማድረግ መቻል ፕራይሜሪ ለነዚህ ስፔሲፊክ ዲዞቹ ፕሪቨንሽን የምንሰጠው ሌቭል ፕራይመሪ ፕሪቨንሽን ሌቭል እንለዋለን ማለት ነው። ወደ ቀጣይ ስናልፍ ፕሮፐር ኤክስትራ ዲስፖዛል ፎር ፌካል ኦራል ዲዝ ብለን የምንጠራው ነው። ማለትም ሰው ሽንት ቤት እንዲጠቀም ማድረግ መቻል ነው። ሰው ሽንት ቤትን እንዲጠቀም ማድረግ መቻል ነው። ምንድነው እንዲሁም ደግሞ ከተጠቀሙ በኋላም እጁን እንዲታጠብ። ለምሳሌ አንድ ሰው ከተጠቀመ በኋላ በእጁ የሆነ ኤክስክሬታ ወይም ደግሞ ጽዳጁ ሊይዘው ይችላል። ምግብ ሲመገብ በአፉ አማካኝነት ወደ ሰውነቱ ሊሰራጭ ይችላል። ስለዚህ ለዚህ እንዳይጋለጥ ስነ ስርዓቱን ጠብቆ ሽንት ቤት እንዲጠቀምና ጽዳቱን እንዲጠብቅ ማድረግ መቻል አንዱ ፕራይመሪ ፕሪቨንሽን ሌቭል ነው። ያም ብሬክ ዘ ትራንስሚሽን ኦፍ ሳይክል ኦፍ ዲዝ ላይክ ሄፓታይተስ ኤ ወይም ደግሞ ኮሌራ ለተለያዩ በሽታዎች ለምሳሌ ለኮሌራና ለሄፓታይተስ ኤ በሽታዎቹ እንዳይጋለጥ ማድረግ መቻል ነው። አስተውሉ። ፕራይመሪ ፕሪቨንሽን ሌቭል አሁን ለምሳሌ ኤክስክሬታ ዲስፖዛል ፌካል ኦራል ዲዝ የምንለው አብዛኛውን ጊዜ በዋናነት ነው እያልኳቸው ያለ ለሄፓታይተስ ኤ እና ለኮሌራ በሽታዎቹ እንዳንጋለጥ ያደርገናል እንጂ ለኦቨርኦል ዌልቢንግ አይደለም ይሄ የሚያገለግለው። ኤክሰርሳይዝ መስራት ግን ላይፍ ቼንጅ ማድረግ ቢሄቪየራችን ቼንጅ ማድረግ ግን ለኦቨርኦል ነው። ኢሚዩኒቲ ስታተሳችን ለሁሉም ነው የሚያገለግለው። ይህ ግን በስነ ስርዓት ሽንት ቤት መጠቀማችን በዋናነት የሚያገለግለው ለምንድን ነው? ለነዚህ በሽታዎች ለስፔሲፊክ ለሆኑ በሽታዎች ነው። ከዚህ አንጻር ነው ፕራይመሪ ፕሪቨንሽን ብለን የከፈል ነው። ሌላኛው ቬክተር ቦርን ዲዝ ነው። ይህም እንደገለጽኩላችሁ ነው በፊት። ቬክተር ቦርን ዲዝ የምንለው ለአኖፌሎስ ሞስኪቶ አንድ ሰው እንዳይጋለጥ ምን ማድረግ አለበት ማለት ነው? አጎበር መጠቀም አለበት ማለት ነው። አኖፌሎስ ሞስኪቶን ለአኖፌሎስ ሞስኪቶ እንዳይጋለጥ አጎበር በመጠቀም እንዲሁም ደግሞ ከማላሪያ እንዲጠበቅ ማድረግ መቻል ነው። ይህም ፕራይመሪ ፕሪቨንሽን ሌቭል እንለዋለን። ለስፔሲፊክ ዲዝ ለማላሪያ እንዳይጋለጥ ማድረግ መቻል ማለት ነው። ሌላኛው ኮንሲስተንት ዩዝ ኮንደም ነው። ለምሳሌ ኮንደም የምንጠቀመው መልስ ለኮሌራ አይደለም አይደል? ለሆነ ስፔሲፊክ ዲዝ ያም ስፔሲፊክ ዲዝ ሴክሹዋል ትራንስሚትድ ኢንፌክሽን እንለዋለን። ለእነዚህ እንዳይጋለጥ ማድረግ መቻል ምን ብለን እንጠራዋለን ማለት ነው?
ፕራይመሪ ፕሪቨንሽን ሌቭል እንለዋለን ማለት ነው። ስለዚህ በዋናነት ዛሬ ያየናቸው የተለያዩ ሌቭል ኦፍ ፕሪቨንሽኖች አሉ። በመጀመሪያ ሄልዝ ፕሮሞሽን አለ። አንዳንዴ ፕራይመሪ ሌቭል ኦፍ ፕሪቨንሽን ላይ ያካትተዋል። በዋናነት ግን ጽንሰ ሀሳቡን እንድትይዙልኝ ነው የምፈልግ። ፕራይሜሪ ፕሪቨንሽን ሌቭል አለ፣ ሄልዝ ፕሮሞሽን አለ፣ ሴኮንዳሪ ፕሪቨንሽን ሌቭል አለ፣ ኤንድ ቴርሻሪ ፕሪቨንሽን ሌቭልን ዛሬ አይተናል። ከዚህ ጋር እንድትገነዘቡልኝ የምፈልገው ነገር የተለያዩ ሌቭሎች አሉ። ፕራይመሪ ሄልዝ ፕሮሞሽን የምንለው እኛ ያለንን ኢሚኒቲ ስታተሳችንን ዴቨሎፕ ማድረግ መቻል ነው። የአንድን ሰው ኢሚኒቲ ስታተሱን ዴቨሎፕ ማድረግ መቻል ነው። ኦቨርኦል ዌልቢንጉን ማስጠበቅ መቻል ነው። ኢሚኒቲ ስታተሱ ከፍ ካለ ለሁሉም በሽታዎች የመጋለጥ እድሉን ይቀንሰዋል አይደለ? ይህ ሄልዝ ፕሮሞሽን እንለዋለን። ለምሳሌ ትምህርት በመስጠት ሊሆን ይችላል። ኢምፓወርመንት ለሁሉም ኃላፊነት በመስጠት ሊሆን ይችላል። ስለ ጤንነት ሁሉም ኃላፊነት እንዲኖረው ማድረግ መቻል። ሰከንዳሪ ፕሪቨንሽን ሌቭል ብለን የምንጠራው ደግሞ ፕሮግረስ ሆኖ ወደ ፐርማነንት ዳሜጅ እንዳይሄድ፣ ለምሳሌ ወደ እግር መቆመጥ የሚያደርሱ በሽታዎች አሉና ወደ እነዛ በሽታዎች ወደ እግር መቆመጥ እንዳንደርስ ቀድመን የምንሰጠው እንክብካቤ ሰከንዳሪ ፕሪቨንሽን እንለዋለን። ቴርሻሪ ግን የምንለው በዋናነት ሪሃብሊቴሽን ነው። ማለትም የቀደመ ስራውን እንዲሰራ ፋንክሽኑን ሰውየው እንዲሰራ ፐርማነንትሊ የተጎዳውን አካል ክፍል ታክተን በሆነ አርቲፊሻል ነገር የቀደመ ፋንክሽኑን እንዲሰራ ማድረግ መቻል። ይህ ምን እንለዋለን? ቴሪሻሪ ሌቭል ኦፍ ፕሪቨንሽን እንለዋለን፣ ወይም ሪሃብሊቴሽን የምንለው ማለት ነው። መልካም፣ የዛሬው ትምህርታችን ይህን ይመስል ነበር። ቀጣይ ደግሞ እስከምንገናኝ ቻው። Amen.